ሰላም እንዴት ናችሁልኝ? ዛሬ መጣሁበት ለካርጎ 208,000 ብር የከፈለች አንዲት እህት ማለት ዩቲዩብ ላይ አይቼ ነው። ስለሱ አስተያየት ለመስጠት ነው የመጣሁት። ለማንኛውም እንዴት ናችሁልኝ? ሰላም ደህና ናችሁ? ፈጣሪ ይመስገን። ሰላም ብያለሁ። በያላችሁበት ሰላምታ ይድረሳችሁ። ይህችን ቪዲዮ የምታዩ አንድም ሁለትም በጣም ጠፍቻለሁ አውቃለሁ። ባል እንኳን አልገባሁም እና ቪዲዮ አልሰራሁም። ምንድነው ያው ዩቲዩብ ስከታተል እኔ ማሳቡ ስላለ ካርጎ ለማድረግ የሆነ ነገር ትኩረቴን ወሰደውና የሆነ ቪዲዮ ከፍቻለሁኝ። 3 ልጆች ከሳውዲ መሰለኝ ከሳውዲ ዱባይ ነው ሲጠራ የሰማሁት። ምክንያቱም 8,000 ምናምን 8 ድራም ከምናምን ነው ኪሎ ለአንድ ኪሎ ምናምን እያለ ሲያወራ ሰምቼዋለሁ። እና ድራም ደግሞ እንትን ነው ዱባይ ነው የሚሆነው። ከዱባይ የተላከ እቃ ነው ማለት ነው። 3 ልጆች ናቸው። ወደ አማራ ክልል የሚላክ ወደ ወሎ ክልል ነው መሰለኝ። እና እሱ እቃ ማለቴ ራስ ምታት ያዘ። እኔም በእርግጥ ካርጎ ለማድረግ ያው ገዛዝቻለሁ እቃዎች፣ ግን የባከነች ነፍስ ያቺ እህት ፈጣሪ እውነት ለመናገር 20 ምናምን ብርድ ልብስ ይመስለኛል 20 ምናምን ብርድ ልብስ ነው ያለውና አንድ ሰው ማለት ነው ይመስለኛል ለጎረቤት፣ ለአክስት፣ ለእህት ምንድነው ለወንድም እንግዲህ የአካባቢውን ሰው ሁሉ ልታካልለውን አንዳንድ ብርድ ልብስ እንደሚመስለኝ መቼም ለንግድ አይሆንም። ይቅር ይበለኝ መድኃኒዓለም። በጣም እኮ ነው የምናስጠላው። ግን ወይ ያለ እውቀት መሰደድ ችግር ነው። ጉልበታችን፣ ጊዜያችን፣ እድሜያችን ዝም ብለን ነው የምንጨርሰውና ጤነኞች አይደለንም። ለማንኛውም እኔ ይቅርታ አድርጉልኝና እኔንም ጨምሮ ማለት ነው። ግን እኔ ያን ያክል አልባክንም። አስፈላጊ ለሆኑ ሰዎች ብቻ ነው ባደርግም አደርግም። ያውን ለቤተሰቡ እስኪ ያስቡት 20 ብርድ ልብስ እኔ ምለው ለእርዳታ ድርጅት ልሰጠው ነው አልገባኝም። እና የከፈለችው ለጉምሩክ ብቻ ጉምሩክ ማለት ጉምሩክ ላይ ብቻ 208,000 ብር በኢትዮጵያ ማለት ነው። 208,000 ብር ቦታ ብትገዛበት ያ ብር ምን ያክል እንደሚጠቅማት እንግዲህ ወጣ ብላ ክፍለ ሀገር ይኖራል መቼም በዛ ብር እርሻ ማሳራ ሰው ታሳርስበት ወይ ከብት እርባታ ብታረባበት አስቡት እንግዲህ። ከዛ ደግሞ ከዱባይ ደግሞ እንደገና እንግዲህ በጣም ብዙ ዕቃ ነው። አንድ መኪና ነው የሞላው። ቆይ በሩ እንደዚህ ጋር ሰዎች ትኩረት እየሳሉ ምን ልላችሁ ነው? የኔን ያክል ልክ እንደራሴ በጣም ስለከነከነኝ ነው እና ቪዲዮ ልሰራ የመጣሁት ማለት ነው። ከዛ ያን ደግሞ እንደገና ለኪሎ ምን ያክል ድራም እንዳወጣች አስቡ፣ ደምሩት። ከአዲስ አበባ ኮምቦልቻ ነው ወልዲያ እንደዛ አካባቢ ነው። እዛ ለመድረስ ደግሞ ትራንስፖርት ምን ያክል እንደምትከፍል በዛ ላይ በትክክል እቃዋ ይደርሳሉ አይባክንም የሚለው ደግሞ ማለት ነው። በጣም እንደምታቸው ወረድ ለየተመጣ ነው እዚህ እንስሳላትና ትኩረትን ያዘችው ማለት ነው። እና ምንድነው መልላችሁ ፈልጌ ነው። ለምንድነው ግን ማናስተውለው እኛ ስደተኞች ማለት ነው? ለምንድነው እንደዚህ የምንባክነው? መቼም አረብ ሀገር የምትገኝ ገንዘብ ትታወቃለች ምን ያክል እንደሆነች። በተለይ በቤት ውስጥ ምንሰራ ማለት ነው ወር ጠብቀን ያቺ ደሞዛችን ናት የምትመጣው። ስንት ዓመት ሙሉ ያጠራቀምናትን በካርጎ እስኪ ያስቡት። ይህ ብቻ እኮ እንግዲህ እንደኔ ማለት የተሸፈነበት ሰው ካልሆነ ይሄ ብቻ ለካርጎ የከፈለችው ብቻ መነሻ ይሆናል ሀገር ገብቶ ለመስራት ማለት ነው ላወቀበት ሰው። እና ምን ልላችሁ ፈልጌ ነው፣ እስኪ እንጠንቀቅ። ምንችል ከሆነ ልምከር እንዴ? ምክንያቱም የኔም የተጠራቀመ ስላለ ነው ካርጎ። ግን አሁን ቪዲዮ ላይ እንደተናገረው ልጁ አንድም ደህና ነገር እንደሌለውና ልብስ ብቻ እንደሆነ ነው ደህና የምትባለው ያቺ 20 ብርድ ልብስ 20 ብርድ ልብስ የኔ እናት አፈር ልብላለሽ። 20 ብርድ ልብስ በጣም ገርሞኝ ነው እንዴ! 20 ብርድ ልብስ ሊሰራላት ነው። አሁን 2
ሶስት ብርድ ልብስ የሰው ልጅ ይገዛል። አንድ ለእናትና ለአባት፣ ሁለት ለራሱ። እስኪ ያስቡት 20 ብርድ ልብስ። እና ምን ልላችሁ ፈልጌ ነው፣ ትመጣብሽን ትመጣለች የሙሸኩሽችብኝ ልጨርሰው ላቋርጠው እያልኩ እና ምንድን ነው እኔ በእርግጥ ካርጎ ማድረገው እንደ ፈጣሪ ፍቃድ አስከንስዬ ነው። ደግሞ እንደዛ ብርድ ልብስ የለችም። 2 ብርድ ልብስ ናት፣ ለራሴ ብቻ ነው የገዛሁት ለራሴ። እሷንም አንዷን በሻንጣ ይዛለሁ፣ አንዱን ደግሞ ብዙ ያስከፍሉኝ ስለማስከነስል ማለት ነው። ብዙ ልብስ የለብኝም እና ያ ልብስ ደግሞ እንዳለ የታመቀው በካርቶን እንዳለ ያ ማለት ነው። አንድም የሚፈልገው እንደሌለ ነው የተናገረው። እንግዲህ እሱ ኢትዮጵያ ስለሚኖር ኪሳራ እንደሆነ ልብስ 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 እና በጣም አሳዝናኝ ነው። ልጅቷ ለ3 ሰዎች ናቸው እዛ ነው የላኩት። ያሳዝናል። ግን ቢያንስ እንደኛ አይነቱ እዛ አዲስ አበባ ስለሆነ ትራንስፖርት ምንም አናወጣም፣ ትንሽ ይቀንሳል። ከክፍለ ሀገር ልጆች ደግሞ ብችሉ ፍቃዳችሁ ከሆነ ባትገዙ መካሪ ባልሆነ ምን የራሴ ካርጎ ላደርጉ አዘጋጅቻለሁ። በእርግጥ እኔ ልብስ የለብኝም። አንዳንድ የምፈልጋቸው የቤት እቃዎች ናቸው። ልብስ በቁጥር የኔ ልብሶች ናቸው ያሉት እና ያው የእነሱ የጣሉትን ደግሞ እንዳይሰበሩብኝ እቃዎች መጠቀልልበት ነው። ብዙ ልብስ አልገዛሁም። ግን ያም ሆኖ ሳስበው የ1 ዓመት ደሞዝ ያልቋል። በምን እንደሆነ ባላውቅም ማለት ነው። ያን በመግዛት ሂሳብ ሳረግ 1 2 እያለ በየጊዜው አስቡት እንግዲህ። ካርጎ ሳረግ ደግሞ ምን ያክል እንደምከፍል ሳወጣ ደግሞ እና ያልገዛችሁ ልጆች ካላችሁ ምናልባት ትጠቀሙበታላችሁ። የእውነት እዛ ስንሄድ የሚያስፈልጉን እቃዎች በጣም ትንሽ ናቸው። እዚህ ስንሆን እኔ ራሴን ስላየሁት ነው፣ ራሴን ገምግሜ ነው የምነግራችሁ። እዚህ ስንሆን የእነሱን እቃ ምናምን ስለምናይ አይን አዋጅ ነው የምንሆነው። በቃ ሁሉንም ለመያዝ ነው የምንሯሯጠው ማለት ነው። መቼም ኑሮ መስረተን አይተነዋል። ሀገራችን ላይ ትንሽ አስፈላጊ የሆኑ እቃዎች ትንሽ ናቸው የሚያስፈልጉን። ግን እኛ ሴቶች ስንባል ደግሞ በጣም እንትን የምንለው የቤት እቃ ላይም ቢሆን እንደኔ የቤት እቃ ላይ ሱስ ያለባችሁ ማለት ነው። መንገድ ላይም ሊሰበር ስለሚችል ዋስትና የለውም። አንድ የጆሮ ወርቅ እንኳን ለመግዛት እየሰሰቱን ለሚሰበር እቃ ነው እኔ ራሱ ማውለው ማለት ነው ገንዘቤን። እና ችግር ነው እናንተ። ታፍኖ የኖረ ሰው ትንሽ ሳንቲም ሲያገኝ ለካ ያውቅብን ፈጣሪ የፈቀደለት አይምሮ ይበራለት። ካልሆነ ዝም ብለን ነው የምንባክነው እኛ አረብ ሀገር ያለን። አሁን እኔ ምን አየሁኝ እዚህ መሲ ኢትዮፎም ላይ ማለት ነው። ኢትዮፎም መሰለኝ እሱ ላይ ከዱባይ የመጣች ባሏን ምንድነው ሰርፕራይዝ ብታደርግ ምናምን ተብሎ እንግዲህ መጨረሻውን ያሰምርላት እሷን ልጅ አየሁ። ምንድነው እሱ የተናገረችው ነገር ላይ እንግዲህ እንዳልባክን ራሴ እንድሰበስብ ረድቶኛል አለች። ሰውም ያስፈልገናል። ለምንድን ነው እንግዲህ ቦታ ቤት ገዝቶላት ይህን አርጊ እያለ ለዛ እያወጣች ምንም ነገር አልገዛችም። ገንዘቧን እዛ አዋለችው ማለት ነው። እና ምንድን ነው ሰውም ደህና ሰው ካለን አንባክን፣ አለበለዚያ ምንም ጥቅም የለንም ማለት ነው። ዝም ብለን ነው እኛ እና እህቶች ምን ልበላችሁ፣ ባትገዙ ካርጎ ባታረጉ ጥሩ ነው። እና ጥሩ ነው ካርጎ ባታረጉ ማለት ነው። እንደዛች እህታችን ከሷ ብንማር እንግዲህ አስቡት። ቢያንስ እኮ ወደ 400,000 ብር ሊሄድ ነው ማለት ነው ያካርጎ። አስቡት። እሱ እንግዲህ የመጋዘን ስንት ቀን የተቀመጠበት እንትን አላለም፣ አልደመረውም። እንደገና ትራንስፖርት አማራ ክልል እስከሚደርስ ያለውን አልደመረውም። እንደገና ደግሞ ዱባይ ላይ ስንት እንዳወጣች አልተደመረም። ያቺ ደረሰኙ ላይ ያለችው ለእንትን ብቻ የከፈላት ነው፣ ለጉምሩክ ማለት ነው 208,000 ብር። እንግዲህ አጠቃላይ ወደ 400,000 ብር ሊሆን ነው ማለት፣ ግማሽ ሚሊዮን ሊደርስ ነው ያቺ ካርቶን ማለት ነው። ሄዶ ምንም የማይጠቅመው ግሳንግስ የሆነ
እንግዲህ በርካሽ ድራሚን ምንድነው ቱቱዴ ምናምን አለ መሰለኝ እንትን ዱባይ ምሰሩ ማለት ነው። በርካሽ ድራሚን ምናምን የሚባል የምናጠራቀምበት ምንም አይረባል ውስጥ ነው ደግሞ ገብቶ ማለት ነው። ኢትዮጵያ ውስጥ የተናቀ እና ተጠንቀቁ እሺ። ልምከራችሁ፣ ተመከሩ። ለማንኛውም በወጣ ይተካልሽ። አሳዝነሽኛል፣ ግን ያሳቀኝ እኔ ራሴ ከጀርባዬም እንደሚጠብቀኝ ስለማላውቅ ነው። ካርጎ ማደርገው ቀን ስላለኝ ማለት ነው። ለማንኛውም የባከነች ነፍስ ሰላሙን ሁሉ ቤቶች